በዘመናችን ካሉ እጅግ አውዳሚ የጦር መሳሪያዎች መካከል የሩሲያው አር-28 ሳርማት ወይም በዓለም አቀፍ ደረጃ ሰይጣን 2 ተብሎ የሚጠራው የኒውክሌር ሚሳኤል ቀዳሚውን ስፍራ ይዛል። ይህ ሚሳኤል የሰውን ልጅ የደረሰበትን ከፍተኛ ቴክኖሎጂ ምጥቀት የሚያሳይ ሲሆን በአንድ ጊዜ በአጠቃላይ አህጉራትን የማውደም አቅም ያለው በመሆኑ የዓለም ደህንነት ከፍተኛ ስጋት ላይ ጥሏል። ሳታን 2 ወይንም ሰይጣን 2 ተብሎ የሚጠራው ሩሲያው አር-28 ሳርማት ባለስቲክ ሚሳኤል በዓለማችን ላይ ካሉ እጅግ ግዙፍና አስፈሪ የኒውክሌር አውዳሚ የጦር መሳሪያ አንዱ ነው። ይህ ሚሳኤል የቀድሞዋ ሶቪየት ህብረት ኤስኤስ-18 ሳታን ለመተካት ተብሎ የተሰራ እጅግ ግዙፍ አውዳሚ መሳሪያ ነው። ዛሬ ደግሞ እንደተለመደው ስለዚህ ምድራችን ላይ እሳት ሊያዘም ስለተዘጋጀው የአስፈሪ መሳሪያ ምንነት ይዘንላችሁ መጥተናል። ሰላም ውድ የአቲ የቤተ ክርስቲያን ቲዩብ ተከታታዮች፣ ዛሬ ደግሞ ከመንፈሳዊ ትረካዎቻችን ወጣ ብለን ዓለማችንን እጅግ እያስጨነቀ ስላለው በምንም አይነት መሳሪያዎች ሊያቆሙት ስለማይችሉት አንድ ከባድ መሳሪያ ይዘንላችሁ መጥተናል። እንደተለመደው ቻናላችንን ሰብስክራይብ፣ ላይክ እና ቪዲዮውን ከወደዱት ለወዳጁ በማጋራት ቤተሰባዊነቱን እንዲያሳዩን በልዑል እግዚአብሔር ስም እንጠይቃለን። እንደዚህ አይነት ቪዲዮ እንዲደርሶ የደወል ምልክቷን መጫኗን አይርሱ። እስቲ ሳታን ወይንም ሰይጣን 2 ብለው የሰየሙት እጅግ አውዳሚ ባለስቲክ ኒውክሌር መሳሪያ ስለ ቴክኒካዊ ዝርዝሮቹን እናንሳ። ሚሳኤሉ ከ208 ቶን በላይ የሚመዝን ሲሆን ርዝመቱም 35.5 ሜትር ስፋት ወይንም ዲያሜትሩ ደግሞ 3 ሜትር ሲሆን እስከ 18000 ኪሎ ሜትር ድረስ መጓዝ የሚችል እጅግ ግዙፍ ባለስቲክ ሚሳኤል ነው። ይህ ማለት ማናቸውም የዓለማችን አህጉራት የመምታት አቅም ያለው ነው። ፍጥነቱም ቢሆን የትኛውም ዓለማችን ላይ ያለ አየር መቃወሚያ እሱ ጋር ሊደርስ ሆነ አቅም ሊለካካ አይችልም። ከድምፅ ፍጥነት ከ20 እጥፍ በላይ ወይንም በሰዓት 25500 ኪሎ ሜትር የመጓዝ አቅም ያለው ሲሆን ስለዚህ አሁን ላይ ያሉት የትኛውም አገር አየር መቃወሚያ ሊደርሱበትም ሆነ ሊመቱት አይችሉም። ለምሳሌ ብናይ ይህ ሚሳኤል ከአህጉር አቋራጭነቱ ከፍተኛ ፍጥነቱ የተነሳ ሩሲያ ተተኩሶ አሜሪካ ለመድረስ 30 ደቂቃ በታች ወይም ከ25 አቬሬጅ ከ30 ደቂቃ ብቻ ይፈጅበታል። የጉዞ ሂደቱን ብንመለከት ከሩሲያ ሚሳኤል ማከማቻ ተነስቶ ከሰሜን ዋልታ በኩል አድርጎ አሜሪካ ለመድረስ ቅድም እንዳልነው ከ25 እስከ 30 ደቂቃ ብቻ ይፈጅበታል ማለት ነው። ወይንም ደግሞ ባለስቲክ ሚሳኤሉ ከባህር ሰርጓጅ መርከብ ከተተኮሰና መርከቧ ወደ አሜሪካ ጠረፍ ተጠግታ ከሆነ ጊዜው ወደ 10 እስከ 15 ደቂቃ ዝቅ ሊል ይችላል። ወይንም ደግሞ በቀጥታ መስመር ብናየው ደግሞ ለምሳሌ ከሞስኮ እስከ ዋሽንግተን ያለው ርቀት 7800 ኪሎ ሜትር አካባቢ ሲሆን ሚሳኤሉ ወደ ጠረፍ ወጥቶ ስለሚመለስ በሌላ አቅጣጫ ለምሳሌ በደቡብ ዋልታ በኩል መዞር ስለሚችል ተጉዞ ኢላማውን የሚጓዝበት ርቀት ከዚያ የመጀመሪያው ሊረዝም ይችላል። እንደገና ደግሞ ከመሬት ተተኩሶ ወደ አካባቢ አየር የላይኛው ክፍል ለመድረስ ከ3 እስከ 5 ደቂቃ ይፈጅበታል። ወደ አካባቢ አየር ተመልሶ በመግባት ኢላማው ላይ ለማረፍ 1 ደቂቃ አካባቢ ይፈጅበታል። የሩሲያ ባለስልጣናት እንደሚሉት ከሆነ ይህ እጅግ ግዙፍ ሚሳኤል ሩሲያ ተተኩሶ እንደ ፈረንሳይ ወይም ቴክሳስ ያሉ ሰፊ አካባቢዎችን በአንድ ጊዜ የማጥፋት አቅም እንዳለው ይነገርለታል። ሳታን 2 ወይም ሰይጣን 2 የተባለው ይህ አውዳሚ ባለስቲክ ሚሳኤል በአንድ ጊዜ እስከ 10 ቶን የሚመዝን ፈንጂ መሸከም የሚችል ሲሆን ከ10 እስከ 16 ከባድና ቀላል የኒውክሌር አረሮችን ወይንም ደግሞ ዋርሄድስ በተለያዩ ዓለም ክፍሎች ላይ በአንድ ጊዜ ማዝነብ ይችላል። እጅግ ድንቅና ዘመናዊ ወደር እንደማይገኝለት የሚነገርለት አንዱ ዋነኛው ይህ ሚሳኤል ቅድም ከላይ እንደተጠቀሰው ከድምፅ ፍጥነት ከ27 እጥፍ የሚጓዝበት አቫንጋርድ የተባለ ሃይፐርሶኒክ ተወርዋሪ መሸከም መቻሉ ነው። ከዚህም በላይ ከሰሜን ዋልታ ወደ ደቡብ ዋልታ በተሻጋሪነቱ ወደር አልተገኘለትም። ለምሳሌ ከሰሜን ወይም ከደቡብ ዋልታ በኩል ዞሮ መጓዝ ስለሚችል በደቡብ በኩል መከላከል የሌላቸው ሀገራት ትልቅ ስጋትንና ፍርሃትን ጥሏል። በአጠቃላይ ሰይጣን ወይ ደግሞ ሳታን 2 የሰው ልጅ
የደረሰበትን ከፍተኛ የጦር መሳሪያ ቴክኖሎጂ የሚያሳይ ሲሆን የዓለም ሰላም ግን እጅግ አሳሳቢ ደረጃ ላይ አድርሶታል። ምንም እንኳን በቴክኒክ ብቃቱ የማጥፋት አቅም ወደር የሌለው ቢመስልም የዓለም ሀያላን ሀገራት የሚያደርጉት የኒውክሌር ፉክክር ከመከላከል ይልቅ የጋራ ጥፋትን በማረጋገጥ ላይ የተመሰረተ ነው። በመሆኑ እንዲህ ያሉ መሳሪያዎች ጥቅም ላይ እንዳይውሉ ዲፕሎማሲያዊ ጥረቶችና የጦር መሳሪያ ቁጥጥር ስምምነቶችን ከምንጊዜውም በላይ ወሳኝ ነው። ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሕዝባችን። ለአንዳንድ የቃላት መቆራረጥ ወይንም የድምፅ ረብሻ ይቅርታ እየጠየቅን ይህን ቪዲዮ ላይክ እና ሼር በማድረግ እንድትተባበሩን እናሳስባለን።